ዛሬ ከና ጋራችሁ የመሰለ ቆንጆ የአተር ሽርሽም ወጥ አለ። ጠብቁኝ። ሽርሽም ወጥ እንዳመጣችሁ ለናችሁ ለምሰነበታችሁ ሼፍ ዮናስ ተፈራ ነኝ። ዛሬም እንደተለመደው አንድ ምግብ እንሰራን ቆይታ ዳግማችን ደግሞ ትንሽ ለየት ያለ የክክ ወጥ አሰራር አለ። ሽርሽም ወጥ ይባላል። ሽርሽም ክክ ወጥ ይባላል አሰራሩ። ክክ ወጥ በተለመደ ጊዜ እየተቀቀለ ነው የሚሰራው። ዛሬ ደግሞ ሳይቀቀል የሚሰራበት መንገድ አለና በጣም ቀላል ቆንጆ አሰራር ትመለከታላችሁ። በተለያየ አሰራር አለው፣ ግን እኔ ደግሞ አንደኛውን አሰራር አሳያችኋለሁ ማለት ነው። ግብአቶቹን ላስታውቃችሁና ቀጥታ ወደ አሰራሩ እንገባለን ማለት ነው። የመጀመሪያ ግብአታችን ግማሽ ኪሎ ግራም የሚሆን የተፈጨ ቀይ ሽንኩርት አለን፣ እሱን እንጠቀማለን። እንዲሁ ደግሞ 4 ፍሬ አካባቢ የሚሆን ወይም በግማሽ ኪሎ እኩል በኩል የሆነ ቲማቲም የተፈጨ አለኝ። እንዲሁም የተፈጨ ነጭ ሽንኩርት አዘጋጅቻለሁ። ይሄ ማን ግብአታችን ነው። ዋነኛ ግብአታችን ደግሞ አተር ነው። አተር ከዚህ ላይ እንጠቀማለን። ሌላው ደግሞ ግብአታችን በሾርባ ማንኪያ 2 ተኩል አካባቢ የሚሆን በርበሬ እንጨምርና የምናዘጋጀው መካሳ ይኖራል። ዛሬ እንግዲህ ቀጥታ ወደ አሰራር ወስዳችሁ ግብአት ታወቀናል። ዛሬ መካተፈ ነገር በአብዛኛው ጨርሼ የመጣሁት ቀላል ስለሆነ ሽንኩርት መክተፍ እናንተ ብዙም ስለማይከብዳችሁ ቀጥታ ወደ አሰራር ወስዳችኋለሁ። ትንሽ ጊዜም ስለሚፈልግ ነው ጨራርሼ የመጣሁት ማለት ነው። በዚህ አጋጣሚ ግን ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ የደወል ምልክቱን መጫን አዘነጉ ማለት ነው። እንዲሁ ደግሞ ላይክ እና ሼር እንዳይረሳ። አሁን ቀጥታ ወደ አሰራር እንገባለን። ስመለስ አብረን ቆንጆ ምግብ እናዘጋጃለን። እሺ ተመልሻለሁ። አሁን እዚህ ጋር መጥበሻ ጥደናል። እኛው ደግሞ በወጥ ማዘጋጀ መጥበሻ ነው። በቅድሚያ ግን እዚህ ጋር የጣልኩትን መጥበሻ በደንብ ማጋል አለብኝ። ይሄ ነገር ግን በመጥበሻም በብረት ምጣድም በእንጀራ ምጣድም ማድረግ ትችላላችሁ። በቀላሉ ግን በመጥበሻም እንደዚህ ነገር ታምሱትና ትንሽ እንደመብሰል ነገር ሲሆን እናወጣዋለን። ከዛ እንፈጨዋለን። ከፈጨው ልክ እንደ ሽሮ የሚነሰነስ በኋላ ከላይና በጣም የሚገምጣ ነው የሚመጣውና አመቶችን በጣም መጋል አለበት። ካልጋለ ትንሽ እርጥበትም ካለው በኋላ ስንፈጨው ያስቸግራቸዋል። ስለዚህ ማመስ አለብን። አመቶች በጣም እየጋለ ነው። የምንፈልገው መጠን ያክል አሁን እችን አክል ነው በግምት 200 ግራም አኪሆና ይህንን ካደረኩ በኋላ እንደዚህ እያደረኩኝ አምሷለሁ ማለት ነው። ልክ እንደ ቆሎ መቁላት ማለት ነው። ታምሱታላችሁ። እንደ መብሰል ሲበስል እንፈጨዋለን። ሽርሽም ወጥ ይባላል። ትንሽ አፋችን ላይ በጣም ስለማይደቅ እንደ ቦክጭ ቤት ስለማይሆን ሻከር ማለት ነው። እሱ ነው ሽርሽም የሚያስብለው። እሱን ካረግን በኋላ ታይ ደግሞ በሰሜኑ የሀገራችን ፍራቄ በጣም የተለመደ የምግብ አሰራር ነው። በጣም ተወዳጅ ነው። አሁን ደግሞ ከተማ በጣም ተወዶ አንዳንድ ሬስቶራንቶች በሜኗቸው ላይ አካተውታል። በፌ ላይ ያዘጋጁታል። ብዙ ቤቶች ደግሞ ይሄን እየሰሩ እየተለመደ መጥቷል። ከተለመደው ክክ አልጫ ወጥ በተጨማሪ በቀይ መንገድ ተዘጋጅቶ ይቀርባል ማለት ነው። ሽንግ እንደዚህ ያመሰን 1-3 ደቂቃ ሊፈጅበት ይችላል። በደንብ ሰዓት በጣም ስለሚቋቋም አተር ከ3 ደቂቃ መልሳለሁ። ጠብቁ። በዚህ መንገድ እንደዚህ ያጋችሁ ከታመሰው እንደዚህ ቀላ ነገር ይላል። ታዩታላችሁ። እንደዚህ ቀላ ነገር ሲል እንፈጨውና ማቁላት እንጀምራለን። ይሄኛውን እንፈጫለን። ትንሽ ማሽን እንዳያስቸግረኝ ቀዝቀዝ እንዲልኝ እሱን አደርግና እንግዲህ አተር ክኩን ፈጭቼ መልሳለሁ። ከዛ ላይ አብረን እናቁላልና ቆንጆ ምግብ እናዘጋጃለን። ጠብቁኝ። እሺ እንግዲህ አሁን የምሰራበትን ጎጎድ ያለ መጥበሻ ወደስ እንደዚህ እንጥዳለን። ከጣጥን በኋላ ያበሻ ምግብ ስለሆነ መጀመሪያ ዘይት አናረግም። ሽንኩርት በደንብ ባገን እስኪመጥረስ እናበስለዋለን ማለት ነው። እንግዲህ የባህል ምግብ በምሰራበት እናቶቻችን ባህል አለ። ቡና እያፈሉ እየተጫወቱ ለምግብ ይሰሩትና እንደዛ እኔም ቡና ፈልተውልኛል። ቡና ይፉት ያው እንግዲህ ዛሬ ቆንጆ ምግብ አዘጋጅላችኋለሁ። አቦይ ቡና እንጠጣ። በጣም ቆንጆ ቡና ነው። እያረኩኝ ምግብ አዘጋጅላችኋለሁ። በዚህ አጋጣሚ እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይዘነጋ። ሁሌ ሰብስክራይብ ጋር ጀምሩ። በቃ ጀምሩ። በተለይ ደግሞ የደወል ምልክቱን ጫን ካላችኋት ሁሌ ምግብ በምሰራበት ሰዓት የማሳወቂያ መልዕክት እናንተ ጋር ይገባል። ከዛ ላይ ከኛ ጋር ያዘጋጀውን ቆንጆ ምግብ ትማራላችሁ ማለት ነው። ሁሉ ሰው ባለሙያ እንዲሆን ላይክ ማድረግ ሼር ማድረግ እንዳይዘነጋ። እንግዲህ አሁን ምግባችን የአተር ሽርሽም ወጥ ይባላል። አተር ክክን በተለየ መልኩ እናዘጋጀዋለን። እዚጋ እንደምትመለከቱት ቅድም ከካሜራ ውጭ ሆኜ
ፈጭቼዋል። ታያላችሁ ቆንጆ ነው ተፈጭቷል። እንትኑ ብቻ አድርጋችኋለሁ። ድቅቅ ነገር ሳይሆን እንደሆነ ትንሽ እንደመሸርከት ነገር እናደርገዋለን ማለት ነው። እሺ እንግዲህ እዚህ ሽንኩርቱ መጥማት አለበት። 1-3 ደቂቃ ይፈጃል። ውሃ መጥቶ እንዲመጥ ከመጣ በኋላ ስመለስ ደግሞ ዘይት ጨምረን እናቁላላለን። ጠብቁ። ተመልሻለሁ። የምታዩት እንደዚህ ሽንኩርቱ እንደዚህ በደንብ አድርጎ መጣጉ እንደዚህ ከበሰልን በኋላ የባህል ምግብ ስለሆነ በደንብ መብሰል አለበት ሽንኩርቱ። እንደነገርኳችሁ እንግዲህ ቅባት ሳይገባበት ወይ ዘይት ሳይገባ በደንብ አድርገን እንደዚህ ካበሰልነው ጣዕሙ ቆንጆ ይሆንላችኋል። እንደዚህ አድርገን እናዘጋጃለን። አሁን ደግሞ አሁንም ገና በርበሬ ዘይት አንጨምር። ከበርበሬ ጋር ትንሽ ነው እናሸዋለን። ዋጣ ብያለገ ትንሽ እናሸውና በኋላ እንትን እንጨምራለን። ዘይት እንጨምራለን ማለት ነው። ትንሽ እንደዚህ ብናሸው በጣም ቆንጆ ነው የሚሆነው። በተመታሹበት ውሃ ደግሞ ለብ ያለ ውሃ ቢሆን መረቅ ቢሆን የበለጠ ቆንጆ ያገላችኋል። እንደኔ ካልሰነፋችሁ ማለት ነው። እንዲህ ያደረግን ትንሽ ዋጠብ ያደረጋችሁ ሽንኩርቱና ዘይቱን በደንብ አድርጎ ማሸት ይባላል በእናቶች ቋንቋ። በሽት አድርጎ ማብሰል። ቡና ፉት እያልኩኝ ድጋሚ ቡና ልከውልኛል። በጣም ቡና በጋራችን የምወደው። ከታች እንደዚህ እንዲታሻል ማለት ነው። እሺ እንግዲህ በዚህ መልክ ካበሰልነው በኋላ አሁን ዘይት እንጨምራለን። ዘይት ጨምረን እንደዚህ አንድ ቡና ዘይት ነው ትንሽ እንጨምርና ከግማሹን ከሽንኩርቱ ጋር ካበሰልን በኋላ ቲማቲም ጨምረን ደግሞ ካበሰልን በኋላ ከላይ ደግሞ እንጨምረዋለን ማለት ነው። አሁን ቲማቲም ይገባል። እንዳያችሁት እንግዲህ ነጭ ሽንኩርት አቆይቼዋለሁ በደንብ ጣዕሙ እንዳገኘው ከላይ ነው ወደ መጨረሻ ማድረግ ወደ ሽንኩርቱ። አሁን ቲማቲሙንና በርበሬውን ሽንኩርቱ በደንብ አድርጌ እንደዚህ ታሷል። ይሄ እንግዲህ በደንብ እንዲበስልና ቲማቲሙን ቃና ከበርበሬው ጋር እንዲዋሃድልን 5-6 ደቂቃ ይፈጃል። በደንብ እየተማሰለ ይፈጃል። ከ5 ደቂቃ በኋላ መልሳለሁ። ጠብቁ። እሺ ተመልሰናል። ዋው ታታችን እንደሚያምር እንደዚህ አይነት መልክ ስታገኙ ማለት እንግዲህ ቅባቱ ወላይ መጥፋት ጀምር። ነጭ ሽንኩርት ጨምራላችሁ። በትሻይ ማንኪያ ነጭ ሽንኩርት። አሁን ይሄ ከዚህ ሲሆን አንደኛ የነጭ ሽንኩርት ጥቅም ታገኛላችሁ ያለው ምግቡ በጣም ያጣፍጥላችኋል። ይህ ካረግን በኋላ አሁን ቅድም ያዘጋጀነውን ሸርከት ያለውን አተርክክ ተጨምረን እንደዚህ ስላመስነው ኦልሞስት ስለበሰለ ደግሞ የሾርነት ባህሪም ስለሚያመጣ ወፈር ስለሚልባቸው ትንሽ ለዚህ ከሶሱ ጋር እናሸውና እንደዛ አቃሽተን ከታላችሁ እንደ መወፈር ይያብላ እንደ ሲሆን ውሃን ከልሳለን። ውሃ ከልሳችሁ በደንብ ማዋሃድ ማቀላቀል ነው። እናደርገዋለን። ካላችሁ ያበሻ ከሌላችሁ የፈረንጅም ቢሆን በሱ ብላ በዚህ ጨምራችሁ ቃና እንዳይገኝ ታደርጋላችሁ ማለት ነው። እንዲህ ካዋሃድን በኋላ ቅንስ አድርገን የተከተል እናደርገዋለን። ችርችሞጥ ይባላል። ሽርሽሞጥ ይቅርታ፣ ሽርሽሞጥ እንዲህ እናደርጋለን። ጨው እናደርግበታለን። ኮረሪማ መዝለል ጀምሯል። ከዛ ቤዝል በሶላ እንችላላችሁ እንደዚህ ጨምራለን። ቅድም የነገርኳችሁ ዘይት አሁን ከላይ እናደርገው እንደዚህ
ታደርጉት እንደዚህ ትቀሩታላችሁ። ከደና ይወስዳል ማለት ነው። የምንመልሰው ገበታ ስርጭ ለመቅመስ ነው። ጠብቅ ወንጀል ቆርጦ ተመልሰናል። አሁን ያዘጋጁትን ሽርሽሞጥ እንግዲህ በጣውላ ላይ እናደርገዋለን። በጣም ደስ የሚል ላፋችሁ ልዩ ቃና የሚሰጣችሁ ከተለመደው በዚህ መልኩ እንግዲህ ያዘጋጁትን ሽርሽሞጥ እንደዚህ እናደርግና እናወጣለን ማለት ነው። ይህን ካረግን በኋላ ይህን ይመስላል ቆንጆ ሽርሽሞጥ። አሁን ደግሞ ቀምሼ በጣም እነግራችኋለሁ። በጣም ትወዱታላችሁ። ሻፋችሁ ላይ የሆነ እንደ ምን ልበላችሁ የቆሎ አይነት ነገር ነው። ስለዚህ ከሽ ነገር ሰማችሁ ይችላል፣ ግን ያ ነው በጣም ወጡን ይጣፍጥ የሚያደርገው። ስለዚህ አሁን ቀምሼ ደግሞ እነግራችኋለሁ። እሺ እንግዲህ ያዘጋጀውን ሽርሽሞጥ አሁን እንቀምሰዋለን። እዚህ ጋር እሺ ለሳም ትንሽ ቀነስ አድርጌ ስትቀመሰው በጣም 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 ወደ ምን ይላል መሰላችሁ? ይሄ የምጣድ ሽሮ በቃላችሁ ምጣድ ሽሮ የሚፈርፈሩ ጣዕም አለው። ደሞች ከሽከሽ ማታ በጣም ጣፍጣለች ከቁሌቱ ጋር ተዋህዶ ዋው! ለከኮ ጣሉ ትላላችሁ እና ለማትወዱ ጥሩ መፍትሄ ነው። ይሄ ቃል ጨክ ካሉትም ከከከና ነው ድባን ትላላችሁ። እንዴ ከሰራ ግን ተባራታላችሁ። በጣም ቆንጆ ምግብ አሰራር ነው። እስቲ ደብረብ ላላጣጥማት ይገርም። እንግዲህ ኩሻ ከሼፍ ናዝጋ ለዛሬ የምስልን በሌላ ፕሮግራም ሌላ ምግብ አገኛችሁ። በጣም ወዳችኋል።